እዚህም ሰራላ ቡሺ አይ ማገልገል ፈልጌ ነው። ኧረ እባክህ እዚህ እሺ እሺ ያለ ለእናንተ አንዴ ልጀምርላችሁ
እሺ ዝማሬውን ግን እንዴት አገኛችሁት? አይ በጣም ደስ ይላል። የሆነ ፈልጋችሁኝ እንደመጣችሁ ነገር ነው ያሰብነው። አንተ ጋርስ? ዝማሬው አሪፍ ነው። የሆነ በቃ ልብ የሚነካ ነገር ነው። እሺ ባላስ ሳኒ ተማርኩት። በጣም ደስ ይላል። እኛም በዋነኝነት የፈለግነው ይሄንን ነበረ። እዚህ እስከ ስንት ሰዓት ነው የምትቆዩት? እስከ 8 ተኩል ልንቆይ እንችላለን እዚህ። እሺ ያው የመጣችሁት መቼም ለመዝናናት ደስ ለመሰኘት ነው አይደለ? እና ታዲያ ለምን እኔ አንድ ቦታ ወስጃችሁ በጣም ደስ ተሰኝታችሁ የምትመጡበትን ቦታ ለምን አላሳያችሁም? ደስ የማይላችሁ የሚከፋችሁ አይነት ከሆነ ምንም አይነት ነገር ቢሆን ለመቀጣት ዝግጁ ነኝ። የፈለጋችሁትን ነገር ትቀጡኛላችሁ። ብቻ ግን ለዛሬ ብቻ ፈቃደኛ ሆናችሁ እንደው ከኛ ጋር ብታሳልፉ ውስጥ ያው ብዙ ጊዜ መታችሁ ሊሆን ይችላል እዚህ። ዛሬ ግን ከኛ ጋር አብራችሁ ብትሆኑስ ፈቃደኞች ከሆናችሁ? የት ነው የምንሄደው? ቤተክርስቲያን ነው። ያው ማህሌተ ጽጌ ይቆማልና እጅግ በጣም የምትወዱት ነው። ትንሽ ከከፋችሁ እንኳን እኔ ለመቀጣት ዝግጁ ነኝ። ማንኛውም ነገር ይሁን ችግር የለውም። አረ ከዚህ በፊት ሄደን አናውቅም። እንዴት ነው ግን? ነበረ ማለት አይ በጣም ደስ ይላል። አሪፍ ነበረ። አንተ ጋርስ? ልዩ ነው እንደው እግዚአብሔርን ልዩ ነው። እና ታዲያ ልቀጣ ወይስ እንዴት ነው? እቀጣለሁ ብዬ ነበር ይያችሁ የመጣሁት። አይ ቅጣት ሳይሆን ባይሆን እኛ ተመችቶን በጣም ደስ ስላለን እኛንም ማመስገን ያለብን። እሺ እናመሰግናለን። በነገራችን ላይ በዚሁ ጋር በተለይ ቤተክርስቲያን ላይ በብዛት የማትመጡ ወጣቶች ካላችሁ ወደ ቤተክርስቲያን መምጣት የምንለምድበት ወሳኝ ጊዜ እቺ የጽጌ ወቅት ነችና ባንለይ መልካም ነው እላለሁ። በዚሁ ግን አንድ መልእክት የማስተላልፈው ምንድነው በብሉይ ኪዳን የምታስታውሱ ከሆነ የእግዚአብሔር ድምጽ በጣም ይራቀ ነበር። ለተወሰኑ ሰዎች ብቻ ነበር ቅርብ ሆኖ የሚሰማው ወይም ደግሞ የሚሰሙት ወይ በነቢያት ወይ በሆነ አካላት ነበር። በአዲስ ኪዳን ላይ ግን የእግዚአብሔር ድምጽ ወደ ያለንበት ይመጣልና ድምጹን እንሰማዋለን ወይ? እሱን ለመለየት ለመስማት እግዚአብሔር አምላክ ያብቃን። ቀጣይ ሳምንትን በነገራችን ላይ ያለ ከዚህ በኋላ 4 ሳምንት ይቀረናል። አትቀሩም መቼም? አረ ካሁን በኋላም ሱስ እንዳይሆንብን ያው አንቀርም ከዚህ በኋላ ገኘት ይሻላል እንጂ። መልካም እንግዲህ እናመሰግናለን። ቸር ሰንብቱልን። መልካም ጊዜ